ሄሎ፣ አንቺ አምሻል እንዴ? እባክህ ድረስልኝ፣ በፈጠረ መሞቴ ነው። አንቺ ደግሞ ምን ሆነሽ ነው የምሞችው? ተደብቄ ነው ያለሁት። ምግብ አልበላሁም፣ በጣም ችግር ውስጥ ነኝ። እባክህ ጆዬ፣ እባክህ ከአንተ ውጭ ማንም አይደርስልኝም። በፈጠረ ትሰኛለሽ? ትንፍሽ እንዳት እንዴ! አንተ ማነህ? የያዝኩሽ እኮ ልለቅሽ አይደለም። ጸጥ ጸጥ። እንደዛ ካደረግሽ አንገትሽን ዘንጥዬ ነው የምጥልሽ። ሰላም የእንግዳ ድራማ ተከታታዮች፣ ሉሊት በኤልሹ ትምህርት ማቋረጥ ከቴዲ ጋር ተገናኝታ በጣም እየተናደደችና ከእሷ ጋር አብሮ የሚማርና አብሯት ትምህርት ያቋረጠ ሰው እንዳለ ሰምቻለሁ። እሱን ፈልጉ አምጦልኝና አንድ በአንድ እንዲናዘዝልኝ እንዲያወራልኝ ይፈልጋለሁ አለችው። ቴዲም ፎቶግራፉ አለሽ ወይ ብሎ ቢጠይቃትም ፎቶ የለኝም አለችው። እኔ ግን የሚመስለኝ ቤት የሚመጣ ልጅ አለ፣ እስቲ አጣራለሁ አለች። ለመሆኑ አዶናይ እንዴት እንዳመለጣችሁ አንድ ፈዛዛ ልጅ መያዝ አቅቷችሁ ነው አለችው። ቴዲም አንቺ እንደምታስቢው አይደለም፣ ልጁ አደገኛ ነው፣ እስቲ አትቸኩይ አላት። ሄሉም ለነገሩ የምሰራው ሁሉ እየተሳካልኝ አይደለም፣ ለማንኛውም ልሄድና መኪና ውስጥ ገብታ ሄደች። ቤሉልና ኑኑ ሳሎን አብሮ ሲያወሩ ከላይ ቆመው ወደ ታች እያዩ አዶናይና ኤልሹ መውጫ አጥተው ሲሾኳሸጉ ድንገት ኮሽታ ሰምቶ ቤሉል ቀጥታ ወደ ኤልሹ ክፍል እየሮጠ ገባ። ኤልሹ ነይ ውጪ እያለ እየጮኸ አዱና ኤልሹ ሮጠው ተደበቁ። አዱ ኤልሹን ቁምሳጥን ውስጥ ደበቃት። አዱ በሁለታቸው በኑኑና በቤሉን አብሮ ማውራትና መገናት እየተናደደ ምንም እንዳልተፈጠረ ወጣ። በዚህ መሃል ለመሲ ስልክ ተደወለላትና ቦርሳዋን ጥላ ከስራ እንደመጣች እንደሚያቀብላት አንድ ሰው ነገራት። እሷም ሰፈሬን እንዴት አወቅ ስትለው እሱን ስትመጪ እናወራለን፣ መቸኮል አያስፈልግሽም አላት። ቤሉል ክፍሏ ውስጥ ፈልጎ ኤልሹን ሊያገኛት አልቻለም። በዚህ መሃል መሲ የደወለላትን ሰው ፍለጋ ስትወጣ ቴዲ ቆሞ ሲጠብቃት አገኘችው። ሮጦ ሄዶ እጇን ያዛት። እሱም ማየት እንደማትፈልግና ሌላ ሰው ደውሎላት እንደመጣች ነገረችው። ስልክ የደወለው እሱ እንደሆነና ስራውን እሱ እንዳስቀጠራት ነገራት። እሷም እኔ ከቤሉል አጎት ጋር ፍቅር ጀምሬያለሁ፣ እኔ የሰው ነኝ አለችው። እሱም አንቺ እኔና እኔ ብቻ ነሽ አላት። ቢያንስ ያደረኩሽን ነገር ንገሪኝ አላት። እሷም ተወኝ አንተ ከሃዲ እባብ ብላው ሄደች። በአንድ በኩል ቤሉል ኤልሹ የተደበቀችበት ቦታ ሄዶ ቢፈልጋትም ቁምሳጥን ውስጥ ስለነበረች ሊያገኛት አልቻለም። አዶናይን አይተሃል ወይ ብሎ ቢጠይቅ እኔ የእሱ ጠባቂ አይደለሁም፣ ነገር አትፈልገኝ ብሎ ጮኸበት። ቴዲ የሆነ መናፈሻ ላይ ቆሞ እያለ አዱ ሄደና ይህ ቦታ ደስ ይላል አይደል ሲለው ዞር ብሎ ሲያየው ደነገጠ። እንገናኛለን የአባቴ ጓደኛ አይደለህም እንዴ ብሎ ሄደ። መሲ ኤልሹ ከተደበቀችበት ቦታ ሁሉ ሰው ሚስጥር የሚያወራበት ዞር ያለ ስፍራ ስለነበረ መሲ ኤልሹን መኖሯን ሳታውቅ እዛ ሄዳ ስልክ ታወራ ነበረ። በአንድ በኩል መሸት ሲል ኑኑና ቤሉል ውጪ ተቀጣጥረው ወደ መናፈሻ ሲሄዱ ጆይ ከኋላ ሆኖ እየተከታተላቸው ነበረ። ኑኑም ቤሉልም ልጅቷን ምንህ ናት ብላ ጠየቀችው። ቤሉልም ኤልሹ ሀሳብ እንደሆነና ለማስቀናት እንደሆነ ነገራት። እሱም ልጁ ምንሽ ነው ተቀባብተሽ የወጣሽው ለምንድን ነው አላት። እሷም እኔ እኮ አይደለሁም ኤልሹ ናት ቀብታ ይዛኝ ወጣችው ስትለው በኤልሹ ተናደደ። እነሱም ቁጭ ብለው ብዙ ካወሩ በኋላ ኑኑ እስቲ ድብብቆሽ እንጫወት አለችው። በዚያን ጊዜ ድብብቆሽ እንጫወት ስትለው እሺ በቃ አንቺ ቀበጥነሽ፣ እሺ እንጫወት፣ አንቺ መጀመሪያ ተደበቂ አላት። ኑኑ ልትደበቅ ስትሄድ በቦታው ላይ ጆይ ቆሞ እየጠበቀ ነበርና ኑኑን አፈናት። በዛ ሰዓት አፍኗት እያለ አዱ አየና ሮጦ ቤሉል ከቆመበት ቦታ ላይ ቤሉልን ከጀርባው መጥቶ መሬት ላይ ጣለው። እንደገና ተመልሶ ወደነ ኑኑ መጣና ጆይን ከደበደበው በኋላ ራሱን ስቶ ጆይ መሬት ላይ ወደቀ። እዚህ ምን ትሰራለሽ ብሎ ኑኑ ሲጠይቃት ከቤሉል ጋር ነበርኩ። ቤሉል ፍለጋ ስትሄድ መሬት ላይ ወድቆ አገኘችውና አንስታ ምን ሆኜ ነበር፣ ማን ነው ከኋላ የመታኝ ሲል ኑኑ ከዚህ ቦታ ላይ እንሂድ ተነስ፣ ይሄ ቦታ ጥሩ ቦታ አይደለም አለችው። ጆይንም አዱንም ማግኘቷን ለቤሉል አልነገረችውም። መሲ በጨለማ ወደ ስራ ቦታ ስትሄድ አዱ ወዴት ትሄጃለሽ ብሎ ቢጠይቃትም ተጣድፋ ሄደች። ሄሉ ቤቱን ሁሉ ፈትሻ
በመጨረሻ ኤልሹን ብትፈልግም አላገኘቻትም፣ ልታገኛትም አልቻለችም። መሲና ኑኑ ቤት አልነበሩም። ሄሉ የመሲን እናት ጠርታ ልጆችሽ የሉም ጉድሽን ተመልከቺ አለታት። በዛ ሰዓት መሲ መታ በመስኮት በኩል እያየቻት ነበረ። ከዛ ቀስ ብላ ወደ ቤት ገብታ ስልክ እያናገርኩ ስለሆነ ነው ስትል፣ ቆይ ንቀት ነው ይህንን ሁሉ ሰዓት ብጠራሽ ዝም የምትዩ? በያውን ሻይ አምጪልኝ አለቻት። ውድ ቤተሰቦች ሰብስክራይብ፣ ሼር አይለሳ። በቀጣይ ክፍል እንገናኝ። ቻው።